ሕይወትዎን የሚቀይሩ 5 የሳይኮሎጂ እውነታዎች። በውስጥ ትልቅ እምቅ ኃይል እንዳለ ታውቃለህ? ነገር ግን ብዙዎቻችን ያንን ኃይል እንዴት መጠቀም እንዳለብን አናውቅም። ዛሬ 5 የሳይኮሎጂ እውነታዎችን እነግርሃለሁ። እነዚህ መረጃዎች ብቻ አይደሉም፣ ሕይወትዎን መቀየር የሚችሉ ቁልፎች ናቸው። እነዚህን ካወቅ በኋላ ዓለምን የምታይበት መንገድ ለዘላለም ይቀየራል። ሰላም፣ ይህ ማዳ ኢንተርቴይንመንት የዩቱብ ቻናል ነው። በዚህ ቻናል የተለያዩ አስተማሪና አዝናኝ የሆኑ ቪዲዮዎች ይቀርባሉ። ቪዲዮን ከመጀመራችን በፊት ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ አይረሳ። 5 የሳይኮሎጂ እውነታዎች። አንደኛ፣ ፍርሃትን ፊት ለፊት መጋፈጥ። የምትፈራውን ነገር ባደረግ ቁጥር ፍርሃት እየቀነሰ በራስ መተማመን ደግሞ እያደገ ይሄዳል። ሁለተኛ፣ ውስጣዊ ንግግር። ለራስህ የምትነግረው ታሪክ ማንነትን ይወስናል። እኔ ብቁ ነኝ፣ እኔ እችላለሁ በል። አእምሮ ትዕዛዝን ያከብራልና። ሶስተኛ፣ የትንንሽ እርምጃዎች ውጤት። ተራራን ለመናድ ትናንሽ ድንጋዮችን ማንሳት መጀመር አለብህ። ዛሬ የምታደርገው ትንሿ ጥረት ከ66 ቀናት በኋላ የማይበገር ጠንካራ ልማድ ትሆናለች። አራተኛ፣ ራስን ከሌሎች ጋር አለማወዳደር። የአንተ ብቸኛ ተፎካካሪ የትናንት ማንነት ነው። በሌሎች ስኬት አትቅና፣ በእነርሱ መንገድ አትጓተት። ያንተ ጉዞ ልዩ ነው። አምስተኛና የመጨረሻ፣ መጀመር ግማሽ መንገድ ነው። ፍጹም እስክትሆን አትጠብቅ። ዛሬውኑ መጀመር ያለብን ነገር ዛሬ ጀምር። የዛሬው ቪዲዮ ይህን ይመስላል። ዛሬ ይህን ቪዲዮ ስታይ አንድ ትልቅ ውሳኔ እንድትወስን እፈልጋለሁ። ሕይወትን የምትቀይረው መረጃ ስላገኘ ሳይሆን ያገኘውን ተግባራዊ ስታደርግ ነው። አንተ ለትልቅ ነገር የተፈጠርክ ነህ። ይህ ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም።